ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮ ላይ የምናየው አይፎን ተጠቃሚ ለሆናችሁ ሰዎች ስልካችሁን በሚጠቀሙ ጊዜ አላግባብ የሆኑ ወይም ደግሞ ያልተገቡ ዌብሳይቶችን አክሰስ እንዳያደርጉ እንዴት ሪስትሪክት ማድረግ እንደሚቻል ነው። ተከታተሉኝ። በመጀመሪያ ወደ ሴቲንግ እንሄዳለን። በመቀጠል እዚህ ጋር ስክሮል እናደርግና እዚህ ጋር ስክሪን ታይም የሚለውን ክሊክ እናደርጋለን። በመቀጠል ይህንን ያመጣልናል። እዚህ ጋር ነው የምታዩት ኮንቴንት ኤንድ ፕራይቬሲ ሪስትሪክሽንስ የሚለውን እሱን ክሊክ እናደርጋለን። በመቀጠል እዚህ ጋር እንመጣና አፕ ስቶር፣ ሚዲያ፣ ዌብ ኤንድ ጌምስ የሚለውን እሱን ክሊክ እናደርጋለን። ክሊክ ስናደርግ ወደዚህ ያመጣናል ማለት ነው። በመቀጠል እዚህ ጋር እንደምታዩት ዌብ ኮንቴንት የሚል ኦፕሽን አለ። እሱን ክሊክ ስናደርገው ይህንን ያመጣልናል። በመቀጠል እዚህ ጋር እንመጣና ሊሚት አደልት ዌብሳይትስ የሚለውን ክሊክ ስናደርግ የስልካችንን ፓስወርድ ይጠይቀናል። እሱን እናስገባለን። ከዛ ሊሚት አደልት ዌብሳይትስ የሚለውን ቼክ ያደርግልናል ማለት ነው። ስለተከታተላችሁን ያመሰግናለሁ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሌላ እንዳሳያችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሰላሙ ነው።